እሱ የለችም የሚል መረጃ ነው። አሊዝም የለችም ብሎ መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ በእኛ በኩል ያለው መረጃ ደግሞ እንዋጣለን። ይሄ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባል ወንድማችን መመላለስ ከፈቀዳችሁ ሀሳብን መመላለስ አያስፈልገውም። አንድ የሚት አርጉማ እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ከሙኒት ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ሕዝብ ልጃችን አለች ልጃችንን እናስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ ለምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው በኢትዮጵያ ሕዝብ ስም ይሆንባችሁ እየጠየቅናችሁ ነው። ሚኬ ከፈቀዳችሁ ቀጥል ወንድም አለም ነበልባሉ አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ኢመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ ምንም አይነት ፎቶ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ። ምን ልጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣ ነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩፍ ማድረግ ያለበት። ከዚህ እንቅጥጣቢ ይበሏችሁ ምን ይበሏችሁ አይ ቲንክ አንደርስቲሜት እያደረጋችሁት ነው። ህዝቡ 100 ሰው ዘመድ ተሰብስባችሁ ይህንን 40,000 ህዝብ መናቅ ራሱ መጥፎ ነው። እና ወንድሜ እኔ አሁንም ከንበል ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት የመጣችሁት ነፃ አውጡት። ይሄን ነው የምንፈልገው። እና ፕሊዝ አለበለዚያ በቃ እናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛ ላይ ራሱን ይወስናል ብለው ቴንኪው። ኳንዴ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦች አሪፍ አለው የተረከበው ሰው እናንተን በሞግዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱ ንሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወታችሁ ነው። እያንዳንዳችሁ የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱ ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንኪው። እድል ከሰጣችሁ ወይ እንግዲህ ይመች ደውሎ እኔ ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባቸው ብላችኋል። ስለዚህ እኛ ሀቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሀቃችን ይወጣልናል። ለኢትዮጵያ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናዋጣለን። ሌላ ከእናንተ መረጃ አለኝ የሚል አካል ካለ ለመኖሯ ይምጣ፣ እውነቱ ይውጣ፣ ዛሬ ይቋጭ ነው አለው። ስለዚህ አሁን እናንተ የምትዋሉት ሌላ ነገር ነው። እኛ ደግሞ እየጠበቅን ያለ ነው እናንተ ራሳችሁን ነፃ ለማውጣት ወይም የሚመች የሚባለው ራሱንም ሆነ ቤተሰቦቹንም ከተጠረጠረበትና ከተደቀነበት ችግር ለመውጣት እውነተኛውን በቪዲዮ የተሞረከዘ መረጃ አለ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው አለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንኪው ሰያ ያ እሱም ብለህን ነው። እኛም እንግዲህ ሰውን ሰብሰበን የኢትዮጵያን ህዝብ ኢትዮጵያም ያለው በዓለም ዳርቻ ያለው ተሰባስቦ ቁጭ ብሎ እያያለው ከታች ይሄን ነገር ብለን ዘመተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከእናንተ ያለውን ነገር በቪዲዮ ወታችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለው ነገር ለእናንተ ነው የምንሰጠው። ነበልባል ወንድማችን መቀጠል ትችላለህ። ይሄ ነው የእኛ ሀሳብ። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ ቅድመ ተናገረው ወንድሜ ሁለተኛ ወይ እኔ ከእናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ከርሟል። ሚዲያው ላይ የተከታተልነው ላይ ያ ነገር በእንደዚህ በህይወት መኖሯ ከታወቀ መረጃውን መስማት ማየትም እንፈልጋለን። ከእናንተ ካለ አለች ብሎ የከሰሰ ሰው ማስረጃ ማንጣት አለበት። ከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን። ከእናንተ በኩል መረጃ አለ። እንደገና ይህ ሰው እኛን የሰበሰበን እሱን ነጣ ልታወቁት እያላችሁ ነው። እሷም የኛ እህት ነች። የዚህ እሷን እህትነት አትርሱ። ከማንኛችሁም የእኛም እህታችን ነች። ከእናንተም መቼም የታገላችሁትን ታጋችኋል። እናንተም እያደረጋችሁ ያለው ሲሆን ነገር ጥሩ ነው። ግን ልጅቷ ይመች ወንድማችን ቢሆን እሷም እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለእሷ እኛ ሌላ ሰው አድርጋችሁ ለይመች ሌላ ሰው የሚደረገው ነገር ተቀባይነት የለውም። እሺ ከይቅርታ ጋር ግን በቪዲዮ ወተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም የምንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሳያም ተወከላችሁት ማለት ነው። ኦኬ እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ጓደኛት ነች፣ ይህም ሰው ወንድም ነው። ግን በሀሰት የሰው ቤተሰብ ለማባላት በሀሰት የሰው ቤተሰብ ማጫረስ ለማን ስለማይጠቅም ይህ ሰው ልኳታል። ልጆች ስልክ አጋጣሚ ላገኘታል። ላካት፣ ሄደች፣ ይች ልጅ ደከመች፣ ሞተችብኛል። ስለዚህ መረጃ ለምን ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ ያልማታውቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌላ አሉ አለን መረጃ ለመረጃ እነኛ ሰው መረጃቸውን ያንጡ በውሸት ሰው ሊያጋድሙ ነበር። እኛ ዘንድ ደግሞ አሁን ያየነው መረጃና ይመች ያመጣው መረጃ ሰጥ አስተማማኝ። ግን በውሸት የሰው ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነው። የእሷን ቤተሰቦች ይመች ቤተሰብ አንድ ሰፈር አንድ አካባቢ ተወላጅ ነው። የታጋድሙ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይህን መረጃ ግን መኖሯን በህይወት ያሳዩ እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይህን ነገር ከእናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ሙያ ጋር ስብሰባ ላይ አንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገር አንዱ እንዲመጣ ነው የምንፈልገው። እኛ የምንፈልገው እውነታ ነገር ነው። መረጃ ለሰው ዛሬ ብቅ ይበልልን። ስንት ቀን ነው ሲቦካ ሲጋገር እዚህ ሚዲያ ላይ ከረም ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው አይተናል ብለዋል። ትናንትና ሱር ላይ አይናታሉ ተክላይ ቤት እዚህ ጋር ይቻላል ሁሉ ነገር ስንከታተል ነው። እየተገቢ አይደለም ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለ? ስለዚህ ከእናንተ መረጃ እንፈልጋለን።
አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ነው የእናንተ መረጃ ውድቅ ነው በሉ። የእኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? ቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን የመጣችሁት ወይስ መረጃ ልታሳዩ? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለኢሜጅ ነው፣ ኢሜጅ ነው ለማንም ቢሆን ለማንም መጀመሪያ የተሰጠው ለኢሜጅ ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለሌላ ላከው ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን ነው። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰ ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህ መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለ ይተባላችሁ የለችም። መረጃውን ነገ ይዘን እንመጣለን። መረጃውን አውጡና ሰዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለው ነገር የእናንተ አፍ የሰው እሷ የሰው እንደ ጫጭት ነው የምታስቧት። ለምን ህዝቡን ሳታደርጉ አዳምጠኝ ወንድሜ፣ ተው በስነ ስርዓት መረጃ ናውጣና ሳይ። እኛ ደግሞ አለች የሚል ነው መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎች እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። በስነ ስርዓት መነጋገር ካላችሁ አሳዩ። ካለላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ ናችሁ፣ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁ በኃይለ ቃልም አትናገሩ፣ በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩን። አሁን አውጡት፣ አውጡት። እኛ ምናውጣ ምንም እንደምንሰጥ እኮ መረጃ ነገር ነው። ግን እናንተ እንዳለ የሚባለው መረጃ እስካሁን የሚመች ቤተሰብ ላይ ሰው ገዳይ ምናምን ቢል ልጅቱ የተሰጠችው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ ጋር አንዴ እስኪ ጆከር ይኸውልህ ነበልባሉ ምን አለ መሰለህ፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደ በግለሰቦች መረጃ አለን ማሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት አግቼ እዛው በአይኔ አይቻታለሁ የሚለው ነገር ትናንት ሰምታችኋል ብለን እናምናለን። ይቺ ልጅ የእናንተም እህት ናት። ኦኬ የእኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው የአንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባቸዋል። ምንም ጥያቄ የለውም። ስለዚህ መረጃዎች ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለእነሱ የምናገር ነበረ። እንዴት አይሆንም ነው የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካለ ደግሞ ያው እዚሁ ያወጣሉ። ኦኬ እዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ አንተ ከሳሽ አንተ ተወስዳለህ። እኛ መረጃ እናርባለን፣ እነሱ መረጃ ማረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቶሃል አይደል? ያለኝ ዋስትና እኔ ከዛ ቦታ ላይ ሄጄ ቪዲዮ ቀርጬ እንዳመጣልህ ነው። እኔ የት ነው ያለው መረጃ ላይ ያሉትን ነው። እዛ ቦታ ቢሆን አንድ ጊዜ እድል ስጡኝና እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዘኛውን መረጃ ያከሽፈዋል። ገባችሁ አይደለ? ይሄ መረጃ አንቱ መረጃ ነው እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰብ ማማ ብላችኋል። ቤተሰብ ማማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል አይደለ? እንደዛ ላላችሁ በእውነተኛ ባልሆነ መረጃ ስማችን ጠፍቷል ላላችሁ እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ ይነው። ስለዚህ እኛ ውሸታሞች አይደለንም። ልጅቱን ታግታ ዝም አላልንም ወይም አላሳገትንም። እውነተኞች ብለን ስታመጡ እውነት መሆኑ ከታወቀ እኛ ይቅርታ እንላችኋለን። ይሄ ቁራስ ነው ማንሳት እኮ ነው ሲጀመር። ቁራስን ማንሳት እኮ ነው። እኛ ሄደ ሰጣናቸው ለክርክር የሚያቀርብ መቼም ያለኝ እኮ እንደዚሁ ነበር። አንድ ነገር ልበል፣ ራሳችንን እናንተ ቤትን ክፈት ነው አይደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰልበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን ጆከርን ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያቸው። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱ አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን የት አለች የለች የሚለው መረጃ ምን ያደርግላችሁ? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ታመጡ። ይሄኛ መረጃ አለኝ ያለው እውነተኛ መረጃ ካለው ይሄ አለች ቢሆኑ ልከራከራችሁ። ተባት ይሄን እኮ አጥጋቢ ነገር ነው። ሌላ ቃለ ምልልስ አያስፈልግም። ያሳያ አንድ ነገር ላይ የሚጨምረው አንድ ነገር አለ። ልጅቱ ደላላ ተቀብሎ እናዳምጥሻለን። አንዴ ሊጨርስና ትቀጥያለሽ። ሄዱን ሰጥሻለሁ። ልጅቱን በአካሉ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልኝ የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱ መረጃ ስለሰጠ የሚያምን ሰው የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጣችሁ ብታሳዩ ለኢትዮጵያ እሺ፣ በቃ እሺ፣ ቀጥሽ ማንም ሰው ተፈቶ እንዳይመልስ ስናገር እንዳያቋርጡኝ። እሺ፣ ቀጥይ። መጀመሪያ መረጃውን አሳዩኝ ያልንበት ምክንያታችን እኛ ምክንያት
ይህ ዛሬ 6 ቀናቸው 7 ቀናቸው በውሸት አለች ታዲያለች ያለች 7 መረጃ እኔ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምፅ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማነገራችን ምናምን ነው የምትሉት። ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል። ግልፍተኛ ነው። ሰውን ቢገዳደል ኖሮ አገዳዳችሁ ነበረ። አሟሙታቸውን ደም ማቃወታቸው ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ከባላጣራሁና መረጃ ባይነት ነገር ቤተሰቡ ጋር ደውለህ አልፎን ውሏቸውን ባሉበት አዘናቸውን እያንትን ባሉበት ልጃቸው አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነህ ነው ሄደህ ቤተሰብ ጋር ደውለህ ልጃቸው አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማነው እዛ ራራውን ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዚያ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው ያየነው። እንግዲህ ማንኛው ቀይ ውስጥ እንዳለች አናውቅም። ይህንንም ደግሞ አንተ ነበረ በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት እኛ ለእኛ ሳይከፋፈል አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናውቅም። ምሕረታችንን አታውቁም። አልቅሰንም ሚዲያ ላይ ወተንም አናውቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀናስ አንሰንም አይደለም እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ አለብን። ታግታለች። የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶች ወንድሞች ብሎ ግሩፓችን ላይ መጥቶ ይህን ችግር ያለው ቢል እኛ በሚሊዮን ሪያል አዋጥተን መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል። እንፈታለን ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ያለ ነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባቸው ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እያወጡ ብናውቀው መፍታት የምንችል ነገር ነው። ገባችሁ? በህይወት ለቆመው ወንድ መከራከር ራሱ እኛ ላይ በጣም ጫና ሲጀመር ሰሞኑን ሰራዊት የነበራችሁ ይበቃችኋል። ሸዋ ምናምን ራሱ አንስተው ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣ በኋላ ሁልሽ ሚዲያ ወጥሽ ታጠይቃለች ላደረጋችሁ በአንድ ምናምን ስትሉ ነበራችሁ ማለት ነው። ተግባባን? እንደገና ደግሞ ወደ አንድ ሳምንት ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም ሳምንት ያወራ ይበቃል። እና አሁን መረጃ እኛውን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅ ማላሰማችን ያላችሁ መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤ እስካልከው ድረስ ብለሃል። እስከዛ ድረስ እንሄዳለን። እስከዛ ድረስ እኛ መቃሰኝ ነው መረጃ ከምርም ነው ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አንድ አፋችሁን አትከፍቱም። ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንላለን። እስከ መጨረሻ አፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀናለች ሀና በዚህ ወጣ ሀና በዚህ ወጣ እያላችሁ ቤተሰብ ለቤተሰብ ታራብሱ አንፈልግም። አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለእኛ በቂ ነው። ገባ? እሺ አስቆሚን፣ እህታችን ወሬያችንን አስቆሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱ አጃቸው በጣም ቀላሉን ነገር ተናደረጋል። ተረጋጉ። ራስሽ ነበልባል ይብልሽ ማን ነበር? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሽዋል አይደል? የእኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለች እየተባለ ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ መረጃ አሳዩ። ሆነ እየተባለ ሌላ መመላለስ እናንተ አፋችሁን ይሄ ስድብ ነው። 40 ሺህ ሰው ተቀምጦ እያየሽ ለምትናገሪው ነገር ብትጠነቀቂ በጣም መልካም። አንቺ የሰማሽ የእኛ መረጃ አንቺ የሰማሽ አለች የተባለ ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ። አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ አንድ ጊዜ ልጅ ባለች ዜጋ ላይ እኛ እንደ ሰውኛ ነው። ገባ አይደለ? እኛ የቆም ነው ወይስ ትቀጥላለህ? እኛ ለምሳሌ ሌላ ነገር መናገር ባልፈልግ እኛ የሸዋ ልጆች የማንም ነገር ፈልገን አናውቅም ብላለች። የሸዋ እህቶች እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው። ህይወታችን ሁሉ አሳልፈን ይሰጠናላቸው። እንግዲህ እዚህ ሚዲያ ላይ አለ እያንዳንዱ ታሪክ አይረሳው። ምን አድርገን ምን እንደተደረገ የሸዋ ላይ ነበር፣ የሸዋ ቤት ነበር። ይሄ እኛ የሸዋዎች ምናምን ብለሽ ወደ ጎጥ ወጥፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ጽፈት ነው። ከዚህ በላይ አልናገርም። እየሰራነውን ስለምናገር የሸዋ ልጆች እኛን ስለሚያውቁ የእኛ መረጃ ውሸት ከሆነ ደግሞ ተንበርክከን ይቅርታ እንጠይቃችኋለን። ቤተሰብና ቤተሰብን ለማገድ አላድንም። እኛ አባትዮ እስከዛ ላይ መቼ አምኖ ተቀበለ መሞቷን አምኖ ተቀብሎ ነበር። በየአለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቷ ሀቅ እንዲወጣ ስላደረግን ነው የኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለች ብሎ አምኖ ተቀብለዋል። በትግረኛ ሲያስተረጉሙ ሲያለቅስ አንደዚህ ሸዋ ቤት እንደዚህ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ልጅን ፈጣሪ ያመጣል። የእሱ ጸሎት ነው እኛን ከሱ እንቆም ያለ። ይሄ የድሃንም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩ ነገር ፍጹም ተቀባይነት የለው። ጨርሻለሁ። ሆኒ እሺ፣ እኔ የምለው አጭር ነገር ነው። ምንድን ነው የሁላ ህዝብ በተሰበሰበበት እየተባለ ያለው የእያንዳንዱ ሰው ሀሳብ አንድ አይነት ነው።
እኛ ለተሳደብ ነው፣ እኛ ለተናገር ነው፣ እኛ ምን ላልነው ይቅርታ እንጠይቅ። እናንተ እናውቃለን ሞታለች ብላችኋል። እሺ ካላችሁ አንድች መረጃ አሳዩ። እኛም ደግሞ ህዝቡን ስላሳሳትን ተስፋ ስለሰጠን ይቅርታ እንበላችሁ ብለው እያንዳንዱ ዜጋ አለ። ለእናንተ ያንን ማሳየት ምንድን ነው የከበዳችሁ? ምኑ ነው? እውነት ካላችሁ በአንድነት ላይ እንዲሰራ ቢደረግ፣ ሌላው መነጣጠሉን አቁሙ። ሁሉም አማራ አንድ ነው ብዬ ነው የማስበው። ስለዚህ ማድረግ ያለባችሁ ምንድን ነው? ይኸው ሳምንት ሙሉ የሰደባችሁን እናንተ ናችሁ ጥፋተኞች። እኛ ግን ይኸው በቃ እህታችን አርፋብናለች፣ ይኸው መረጃው ብላችሁ ስጧቸው። ከዛ